ነብዩ የታሉ ነብዩን አሳዩኝ ትል ነበረ። ከዛ ምን ይሏት ነበረ? ማታ አቡኪ አባትሽ እኮ ሞቷል እዚህ ጦርነት ላይ ትላለች። አልደነገጠችም፣ ምንም አልሆነችም። ምን የአላህ መልእክተኛን አሳዩኝ፣ ምን ሆነ የአላህ መልእክተኛ እያለች ትጠይቃለች። ወንድምሽ ሞተ ብለው ይሏታል። የአላህ መልእክተኛን አሳዩኝ አሁንም ትላለች። መጨረሻ ላይ ልጅሽም ሞቷል እኮ እዚህ ጦርነት ላይ ሲሏት የአላህ መልእክተኛን አሳዩኝ ነብዩ ደህና ናቸው ወይ ትላለች። መጨረሻ ላይ እንደገና ባልሽ ሞቷል ሲሏት ትንሽ ደንገጣለችና ቆም አለችና ከዛ በኋላ ካመነታች በኋላ የአላህ መልእክተኛ ምን ሆኑ እሳቸውን ብቻ አሳዩኝ አለች። ወንድሜን ተውት ባሌን አታንሱ ተውት አባቴን አሳዩኝ ነቢን ያንሆደ ባሻ ቁረተ አይኔን። የአላህ መልእክተኛ ይኸውልሽ ደህና ናቸው ብለው ሲያሳዩት ምን አለች? የአላህ መልእክተኛን ስታያቸው ኩሉ ሙሲበቲን ጀለል ያ ረሱላህ አንቱ እርሶ ደህና ከሆኑ እርሶ ሰላም ከሆኑ ባዕደከ ጀለል እርሶ ደህና ከሆኑ ከእርሶ በኋላ ሁሉም ሙሲባ ሰላም ነው፣ ሁሉም ሙሲባ መወጣት ይቻላል፣ ከሁሉም ሙሲባ ማገገም ይቻላል በማለት ተናግራ ነበረ። ኩሉ ሙሲበቲን ባዕደከ ጀለል ኩሉ ሙሲበቲን بعدك جلل كل مصيبة بعدك جلل ለነብዩ ያላቸው ፍቅር ለነብዩ ያላቸው ቦታ በዚህ ሊለካ የሚችል ነገር አይደለም።